ኤግዛምፕል ቴል ሚ አባውት ዩርሰልፍ፣ ስለ ራስ ንገረኝ። ሁለተኛ you may need to introduce yourself in your English class, at a job interview, at a new job, at a new hobby, at a large event. ራሳችን የምናስተዋውቅባቸው ቦታዎች ለምሳሌ የእንግሊዝኛ ክላስ ሊሆን ይችላል፣ የስራ ኢንተርቪው ስናደርግ፣ ወይም ደግሞ አት ኒው ጆብ አዲስ ስራ ስንፈልግ፣ እንዲሁም አት ኒው ሆቢ የሆነ አዲስ ሆቢ ወይም ደግሞ ፍላጎት ያሉ ቦታዎች ላይ ሲሆን፣ አት ላርጅ ኤቨንት የሆነ ኤቨንት ላይ እነዚህ ነገር እንጠቀማለን ማለት ነው። ግሪቲንጎች ሁለት አይነት ናቸው። ፎርማል ግሪቲንግ የምንለው ለምሳሌ ሄሎ ልንል እንችላለን፣ ወይም ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ፣ እንደምን አደርክ፣ እንደምን ዋልክ፣ እንዲሁም እንደምን አመሽ። እነዚህ ፎርማል ግሪቲንጎች ናቸው። ፎርማል ግሪቲንግስ ኖት ላይ ጉዳይ ማለት በኦልድ ፋሽንድ ነው የብሪቲሽ እንግሊሽ፣ ወይም ደግሞ መልካም ቀን እንደማለት ነው። ወይም ደግሞ ጉድ ናይት ኦር ሴንድ ኦፍ፣ መልካም አዳር። ይሄ የፎርማል ግሪቲንግ ኤግዛምፕሎች ናቸው። ኢንፎርማል ግሪቲንግ የምንላቸው ደግሞ ፎርማል ያልሆኑ ዝም ብሎ መደበኛ ያልሆኑ ናቸው። ለምሳሌ ሄይ፣ ሃይ፣ ዮ፣ ዋትስአፕ፣ ሂር፣ ዋትስ ጎድ። እነዚህ እንዴት ነህ፣ ሃይ ምናምን ለሰላምታ የምንጠቀማቸው እነዚህ ኢንፎርማል ግሪቲንግስ እንላቸዋለን። ከዛ ራሳችን ስናስተዋውቅ ብዙ ጊዜ ዮር ኔም ወይም የራሳችን ስም ያንተን ስም ነው። ለምሳሌ አያም ብላችሁ ስማችሁ ልትገልጹ ትችላላችሁ። ሶ አያም and then you can write the name that you want, or your name, for example my name is, or በአብሪቬሽን ሲጻፍ my name is, that's apostrophe s means my name is ነው ይሄ ነው። ሌላኛው ደግሞ your name ለምሳሌ this is for example and this is ብላችሁ የራሳችሁን ስም ለምሳሌ this is አበበ or this is like ቢኒያም this is somebody ብለን የምንገልጸው ይሄ your name እንለዋለን ማለት ነው። ሌላኛው ሎኬሽን ነው። ለምሳሌ የመጣችሁበት ቦታ I'm from ቤድፎርሻይ or I'm British, that is የመጣችሁበት ቦታ እኔ ከብሪቲሽ ነው የመጣሁት I'm from America, I'm from Ethiopia ምናምን እያላችሁ የምትገልጹ ሎኬሽን እንለዋለን። ሎኬሽን በሌላ ስንገልጸው ለምሳሌ I came from or I was born and raised in፣ የተወለድኩት እዚህ ነው ከዛ ያደግኩት እዚህ ነው። ለምሳሌ I was born and raised in England፣ ኢንግላንድ ተወልጄ ኢንግላንድ ያደግኩት። or I was born in France but raised in Sweden፣ የተወለድኩት ፍራንስ ነው ያደግኩት ግን ስዊድን ለምንገልጸው ነው። ሎኬሽን ደግሞ I grew up ማለት ያደግኩበት። ለምሳሌ I grew up in Latin America but now I live in New York፣ ያደግኩት ላቲን አሜሪካ ነው አሁን የሚኖረው ግን ኒውዮርክ ነው እንደማለት ነው። or I am originally from Edinburgh but I'm on based in London ነው። መጀመሪያ መነሻዬ ከኤዲንበራ ነው ነገር ግን አሁን ለንደን ውስጥ ነው ያለሁት እንደማለት ነው። ሎኬሽን I have been living in London for 3 years፣ ለንደን ውስጥ ለ3 አመት ኖሬያለሁ። we have spent the past few years in Paris፣ ፓሪስ ውስጥ ላለፉት 3 አመታት አሳልፈናል ብለን እንገልጻለን። ከዛ ፖዚሽን ኢን ካምፓኒ ስናይ ደግሞ I work at company in the department፣ ለምሳሌ የምሰራው እዚህ ካምፓኒ ነው በዚህ ዲፓርትመንት። ለምሳሌ I work at Google in the marketing department፣ ጉግል ውስጥ በማርኬቲንግ ዲፓርትመንት ሰራለሁ። ወይም ደግሞ I work for Google in the marketing department ብለን እንገልጻለን። የፖዚሽን ወይም ካምፓኒ እንለዋለን ማለት ነው። ፖዚሽን ኢን ካምፓኒ ሆንም I'm a position at company ማለት I'm a manager at ስታርበክስ ውስጥ ማናጀር ነኝ። ፖዚሽን እና ካምፓኒ ነው የሚያሳይ። ፖዚሽን ኢን ካምፓኒ ሆንም I work in general area፣ ለምሳሌ I work in sales፣ የምሰራው የሆነ ሽያጭ ቦታ ነው። ሶ የሆነ ኤሪያ እናስቀምጣለን ያ ጀነራል ኤሪያ work in sales የሚለው ነው ማለት ነው። ሌላኛው ፖዚሽን ኢን ካምፓኒ የሚለው I work as a deputy manager፣ I work as an accountant፣ እንደ ማናጀር ወይም ደግሞ እንደ አካውንታንት ሆኜ እሰራለሁ ምናምን እንገልጻለን። ኳሊፊኬሽኖች ስናይ I'm about to graduate ወይም ደግሞ I am a subject graduate፣ ተመራቂ ነኝ ምናምን ብለን እንሰራለን። ኳሊፊኬሽናችን ነው። or I am marketing graduate or I have a bachelor arts degree in marketing፣ በማርኬቲንግ ዲግሪ አለኝ። ይሄ ኳሊፊኬሽን ስንገልጽ ነው። so I'm about to graduate or I'm a subject graduate፣ I'm a biology post graduate ነኝ የባዮሎጂ ተመራቂ ነኝ ምናምን እንደማለት ነው። ኳሊፊኬሽኖች ደግሞ I'm currently taking a course in subject፣ for example I'm currently taking a course in maths፣ የማትስ ኮርስ እየወሰድኩ ነው በዚህ ሰዓት ብለን የምንገልጸው ኳሊፊኬሽኖች። ኮርስ in theoretical subject ለምሳሌ a course in mathematics or in a particular subject a course on jewelry making ወይም ጌጣጌጥ መስራት ሊሆን ይችላል። ይሄን በኳሊፊኬሽናችን ኢንተርቪው ስናደርግ ነው ወይም ደግሞ ኤክስፕረስ ስናደርግ ነው። so I'm taking a subject course, for example I'm taking a pottery course፣ ስለ ፖትሪ ወይም ስለ ሸክላ ስራ የሆነ ኮርስ እየወሰድኩ ነው። ኳሊፊኬሽን I have completed a time course in on subject፣ I have completed a time ብለን የሆነ ሳብጀክት ለምሳሌ I have completed። አሁን እዚህ ሌላኛው ኳሊፊኬሽን ስንሄድ
ናምበር ዩኒት ኦፍ ታይም 72 አወር ሳብጀክት ኮርስ ኦር 3 ዴይ ሳብጀክት ኮርስ ወስጃለሁ ምናምን ብለን የምንገልጸው ነው። ኤክስፒሪየንስ እና ደግሞ ለስራ ልምድ ፎር ኤግዛምፕል አይ ሃቭ ነምበር ይርስ ኦፍ ኤክስፒሪየንስ ኢን ዘ ኦኩፔሽን ፊልድ ለምሳሌ አይ ሃቭ 3 ይርስ ኦፍ ኤክስፒሪየንስ ኢን ዘ ኒውሮሳይንስ ፊልድ በኒውሮሳይንስ ፊልድ የ3 ዓመት ልምድ አለኝ ስንል ይሄ ኤክስፒሪየንስ ነው የሚያሳይ። I have and then we're gonna write like we will write the number of years of occupation experience እንጽፋለን። ለምሳሌ I have 10 years of sales experience በሽያጭ የ10 ዓመት የስራ ልምድ አለኝ ብለን እንገልጻለን። አሁንም ሌላ ኤክስፒሪየንስ ስንገልጽ I have worked in a occupation field or unit of time ለምሳሌ I have worked in the accounting field for 3 years በአካውንቲንግ ፊልድ ለ3 ዓመት ያህል ሰርቻለሁ። ይሄ ኤክስፒሪየንሳችን ስንገልጽ ነው። ፋሚሊ ስናይ ደግሞ ፋሚሊያችን ለምሳሌ I have a brother, I have a sister, I have a mom and dad ይሄ እያል ልንገልጽ እንችላለን ማለት ነው። ሌላ ፋሚሊ we are 5 in our family እኛ ቤተሰቦችን 5 ነን ከምንል ይልቅ ይሄ ብዙ ጊዜ ሪከመንደድ we are 5 in our family ከምንል የተሻለ የሚሆነው I'm from a family of and then we're gonna put a number that means I'm from a family of 4 ብንል ወይም I'm from a family of 5 ብንል more professional ይሆንና ጥሩ አገላለጽ ነው ማለት ነው። ስለዚህ I'm one of number and then you're gonna write the siblings for example I am one of 4 siblings ከአምስቶቹ እኔ ማነው ከአራቶቹ አንዱ እኔ ነኝ ወይ I am one of 4 ከአራቱ እኔ ነኝ አንዱ እኔ ነኝ እንደማለት ነው። ፋሚሊ ስንገልጽ ነው። I am only child I'm an only child ብቸኛ ልጅ ነኝ የቤተሰብ ብለን ልንገልጽ እንችላለን። ስምንተኛው ሆቢዎች ናቸው ወይም ደግሞ ብዙ ጊዜ የምናስወጥራቸው ስራዎች የምንወዳቸው ነገሮች ለምሳሌ read like running አይ ሪሊ ኢንጆይ ቴኒስ ወዳለው መሮጥ ወዳለው እነዚህ ሆቢዎች ናቸው ማለት ነው። ሆቢስ አም ቢግ ፋን ኦፍ ሆቢ አም ቢግ ፋን ኦፍ ጎ ካርትኒንግ ኦር አም ኪን ራነር ሩጫ ወዳለው ወዘተ ያን የምንገልጻቸው እነዚህ ሆቢስ እንላቸዋለን። ሌላኛው ኤጅ ለምሳሌ አም ነምበር ኤንድ ዜን ይርስ ኦፍ ኦልድ ለምሳሌ አም 10 years old አም 20 years old ያን የምንገልጸው ኤጅ እንለዋለን። የመጨረሻው አም ኢን ማይ ኤርሊ ኤንድ ሚድ ሌት ዲኬድ ለምሳሌ አይ ሚን ማይ ሚድ ቲወንቲስ በሀያዎቹ መካከል ነው እድሜ ኦር ሺ ኢዝ ኢን ሄር ኤርሊ ቲንስ በቲኔጀር ነች እንደማለት ነው። ሂዝ ሌት ፎርቲንስ በፎርቲኖች ውስጥ ይገኛል። ይህ የእድሜ ሊሚቴሽን ነው። ኤጃችንን ስንገልጽ በዚህ መልሱ እንገልጻለን ማለት ነው። ለምሳሌ ሺ ሂዝ ኤጅ ኤንድ ሰምቲንግ ሺ ስቲዮን ሰምቲንግ ማርኬቲንግ ግራጁዌት የማርኬቲንግ ተመራቂ ነች በሀያዎቹ ምናምን ላይ ትገኛለች እድሜዋ ምናምን ወይም ደግሞ ሂዝ የሰርቲ ሰምቲንግ አካውንታንት የ30 ምናምን አመት አካውንታንት ነው ምናምን እንገልጻለን። ፈንፋክት የምንለው ደግሞ አንኢንተረስቲንግ ፊል በጣም የምንፈራው ነገር ዊርድ ላይክ ኦር ዲስላይክ የምንወደው ወይም የምንጠላው ነገር እንዲሁም ፋክትስ አባውት ዩር ፔት ስለ ፔት አኒማሎች ሊሆን ይችላል። ስትሬንጅ አቺቭመንት ኦር ኤክስትራኦርዲናሪ ኤክስፒሪየንስ የሆነ በህይወታችን ያሳካነው ትልቅ ነገር ካለ ያ ፈን ፋክት ብለን እንገልጸው እንችላለን። በአጭሩ ሰልፍ ኢንትሮዳክሽን ስናደርግ ጉድ ሞርኒንግ ኤቭሪዋን ማይ ኔም ኢዝ ሉሲ ኦር አስቴር ኦር ሰምበዲ ኤንድ ዜን ዊ ካን ሴይ ላይክ አይ አም 24 years old I'm from Bedfordshire and then I work as an English teacher I'm a marketing graduate I'm big fan of running and fitness classes ወዘተ ያን ራሳችንን በዚህ መልኩ እንገልጻለን ማለት ነው። Thank you for listening